ዛሬ ደግሞ ሜዳ ከች ይላቸዋለሁ። በተፈጥሮ ንፋስ በተፈጥሮ አየር ይሏቸዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች፣ ውድ የሀዋ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በጣም ሰላም ነን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር አብዝቶላችኋለሁ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ትርፍ ትዝት ይበልኝ ነው። አብረን ፈታ ዘና እንበል እያልኩኝ ነው ማለት ነው። ልጅ እንግዲህ ሳወራ እየሰማ ትኩር ብሎ እያየኝና እያዳመጠኝ ይገኛል ማለት ነው። እና እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። ያለችበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር በድጋሚ እመኛለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማለት ነው። ቪዲዮውን እስከሚጨርሱ ይዩት። እንግዲህ አንዳንዴ ፈታ ዘና ማለት በተፈጥሮ አየር ያስደስታል ማለት ነው። እዚህ ጋር ፊት ለፊት የምታዩት ምን አይነት አታክልት ይመስላችኋል? ገምቱ ማለት ነው። እንግዲህ ገምቱ ነው የምለውን አልናገርም። እና እንዴት ናችሁ? ውሎ እንዴት ነው? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ብዙ እንዳይገባብኝ እያልኩኝ ወደ ጎን እያረኩት ነው። እሱ ደግሞ አያውቅም ሊገባ እና እንዴት ናችሁ? ቤተሰብ ሰላም ናችሁ? ውሎ እንዴት ነው? ሰላም ነው? ከኔ ጋር ውሎ አሪፍ ነው። እንደዚህ ወጣ ብያለሁ ዛሬ ማለት ነው። የሆነ አንዳንዴ ይወጣል ብዙ ጊዜ በነገራችን ላይ ሁሉ ጊዜ ቢወጣ ራሱ ወደ ውጭ ያለ አየር አይጠገብም። አዲስ አየር አዲስ ነው ሁሉም ነገር ማለት ነው። ሀባይብ እንግዲህ ሳውዲ ደግሞ አልሐምዱሊላህ ረብል ዓለሚን እድሜ ጤና ይስጠን የሚባለው አባባል በትክክል ነው የሚታየውና የዝናብ ሀገር ሆነች ሳውዲ አልሐምዱሊላህ። ስብሃናል እዚህ ሀገር ለምደን እዚህ ሀገር ሳውዲ ላይ ስንት ነገር እያየን ነው። ስንት ነገር እየተቀየረ ነው ማለት ይቻላል ነው። ቤተሰቦቼ ንፋስ አመጣሁን ደግሞ እና አንድ 3 አመት ሊሆነው ወደ 4ኛ አመት ሊገባ ይመስለኛል። ያው ሳውዲ እንደምናውቀው ፀሐይ ነበር የምናውቀው። ብርድም ሲገባልን ደግሞ በብርዱ ብቻ እንጂ እንደዚህ ዝናብ ሲጥል አናቅም ነበር። ሱብሃንአላህ ዝናብ እንዴት ብርድ ገብቶ ዝናብ አይጥልም እያልኩኝ የራስ ግርም ይለኛል። በዛው በብርዱ ግን ያልቅ ነበረ። አሁን ግን ተቀይሮ ዝናብ እየጣለ ነው ማለት ነው። ውድ ቤተሰቦችን ለረብላለምን የበረካ የሰላም ዝናብ ያድርገው ማለት ነው። ወደ ኢትዮጵያ ተቀየረ እንዳየ እያልኩ ነው። ኢትዮጵያ ራሱ ዝናብ እየጣለ ነው እያሉ ነው። ሰሞኑን ዝናብ እየጣለ ነው ይላሉና እኛም ጋር ዝናብ አለ፣ ዳመና አለ እና በጣም ደስ ይላል። ከዛ አጋጣሚ እንግዲህ እዚሁ ሳውዲ ሆኖ ራሱ አገሩ ይለያያል እና ጅዳዎች ዝናብ አይጥልም አሁን ላይ ሙቀት ነው እያሉኝ ነው። አላህ ያስቅ እኮ ማለት ነው። እንግዲህ ያላህ ረህመት ደስ ይላል ሁላችንም እና ለምን የሚያምጣላችሁ ዝናብ ጥሩ ነው፣ ደስ ይላል። ዳመናው እንደዚህ ደስ ይላል ማለት ነው። እኔ እንግዲህ ወጣ ቤተሰቦች ጋር ፈታ ዘና እያልኩ ነው። እዚያው ቅርብ ነው ግን እስትራሃቸው ነው ማለት ነው። እና አብሽሩልኝ ውድ ቤተሰቦች፣ ነባር እህትና ወንድሞች ወገኖች ከልብ አመሰግናለሁ። ሁልጊዜም ተጎን የሆናችሁ ለምታበረታቱኝ ላላችሁ ሀሳብ አስተያየት አብሽሪ ጠንክሪ ኢንሻአላህ ለምትሉ በሙሉ ከልብ አመሰግናለሁ። የኔ ውድ ቤተሰቦች የሀገሬ ልጆች ላይክ እያደረጋችሁ ሸር እያደረጋችሁ ኢንሻአላህ ቤተሰብ መሆናችሁን አትርሱ እላለሁ ማለት ነው። እና እንዴት ነው አየሩ ይመቻል ብዬ ተስፋ አደርጋለሁ። እኔ በጣም ተመችቶኛል። እንግዲህ አይነት ላላችሁ መሳዬ ነው ልትሉ ስላላችሁ እንግዲህ አብሽሩ። አጋጣሚ ሰዎች ሲወጡ ሀቂቀትን አብራችሁ ውጡ ፈቃደኛ ከሆኑ ያኔ አየር መቀየር እንደዚህ ንፋስ መቀበሉ ራስ ለኛ ትልቅ እረፍት ይሰጠናል ማለት ነው። ሁልጊዜ ቤት ስንቀመጥ ይከብዳልና አንድ አይነት ስራ አንድ አይነት ንፋስ ስንቀበል እኩል አይደለም።
እላቸዋለሁ። ያለ ሰው ታላ ተፈጥሮና እንትን አሁን ላይ ትንሽ ነፋሱ በረድልና በመሀል ደግሞ ሲነሳ ተመልከቱ። እዚሁ አንድ ቦታ ሆናችሁ ራሱ መቀያየሩን እንትን ማለቱን እናያለን ማለት ነው። ያ ረብ እና ብሽሩልን ወደ ቤተሰቦች እንደዚህ ይመስላል የወጣሁበት ግቢ። እንግዲህ እስትራሃ ነው የሚሉት እነሱ ያው ትርፍ መዝናኛቸውና ትርፍ እንትን ማለቻቸው ቡና ሻይ ማለቻቸው ስለሆነ በጣም ያምራል። ሙሉ ህቡ ማሻአላህ ተባረከና በሰየች ያው እንግዲህ ፍቃደኛ ስለማይሆኑ ደስ ስለማይላቸው በአንድ ቦታ እያስጎበኘኋቸው ይገኛለሁ ማለት ነው። የኔ ውድ ቤተሰቦች የማከብራቸው የማወዳቸው ውድ ሀገሬ ልጆች የሰላም የጤና የፍቅር ሰዓት ጊዜ ሁላችሁ በያላችሁበት አብሽሩን ላይ በርቱ። ኢንሻአላህ ኢትዮጵያ ሀገራችን ሰላም ያድርግልን። አድርጎ ያክላችሁ ማለት ነው። ወገኖችን ሰላም አድርጎ የወጣንበትን አላህ ሱብሓነሁ ወተዓላ ያሳካልን በሰላም ለሀገራችን ያብቃን። የዘወትር ምኞቴ እንዳያለው ሁላችንም ኢንሻአላህ ሁሉንም ነገር በሰው ሀገርም ሆነ አረባት ሀገሮች አለት እና ሀባይፍ ወለ ዛሬ ይሄን ይመስላል። ይሄ የምታዩት ማለት ነው እንግዲህ ዛሬ ሀዋ ጨዋታ ላይ ነሽ እንደ ያላችሁ ነው የምታዩት ምንድን ነው ያቻለሁ የምታዩት የተምር ዛፍ ነው። የሚገርማችሁ ይታያችሁ ከሆነ ቆይ አቅርበው እንዴ መቅረብ አልቻልኩም። እንደዚህ የምታዩት ተምር ነው። ግን አሁን ምን እንደሚያህል ታውቃላችሁ? የምን ፍሬ ልበላችሁ? ልክ እንደ ሮማን ማለት ትንሽዬ ሮማን ውስጥ ያለው አለ አይደል? እንደሱ ትንሽዬ ሆኖ ነው የምታዩት። ካሜራ ማቅረብ አልቻልኩም። ለምንድን ነው ግን እንደዛ ነው። ሱብሃንአላህ ተመልካች። አሁን ይሄ እንግዲህ ስንት ወር እንደሚፈጅበት አልናቅም። በኋላ ያው ተምር እንማቀዋለን። ትልቅዬ ነው የሚሆን አያችሁት? ሙልት ብሏል እና ማሻአላህ ተባረክ ረህማን ደስ ይላል። በጣም ብዙ ዛፍ አለ። በጣም ብዙ ዛፍ አለው ማለት ነው እንደምታዩት። አሰፊር ለሰማው ነው ያያችሁት? ሲያምር ሰማው ራሱ በጣም ነው የሚያምረው። ሀባብ ኢንሻአላህ በያላችሁበት በድጋሚ ያላ ሰላም ስነት ረህመት አይላችሁ። ቤተሰቦች የምታበረታቱኝ አብሽር የምትሉኝ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው እያያችሁ ሀሳብ አስተያየት መስጠት ትችላላችሁ። ኢንሻአላህ እቀበላለሁ። ለማስተካከልም ለስራ ይጠቅመኛል። የእናንተ ምክር የእናንተ አስተያየት ማለት ነው። ሀባብ ዛሬ እንግዲህ ልትውል ብያለሁ። ተፈተል አሰላሙ አለይኩም ወራህመቱላሂ ወበረካቱ።